ትንሽዬው አስተማሪ። ቢራቢሮ በተፈጥሮ ውስጥ ከሚገኙ እጅግ ውብና የሚያምር ፍጥረታት መካከል አንዱ ነው። ቢራቢሮ የፀሐይን ልጅ ይመስላል። ቀለሙ ተስፋን ይዘራል። በቀለማት የተሞሉ ክንፎቻቸው የፀሐይ ብርሃን ሲያገኛቸው ያለው ውበት እጅግ ልዩና ልብን በሐሴት ይሞላል። ይህም ቢራቢሮን ከሌሎች ነፍሳት የሚለየው ትልቁ ተፈጥሯቸው ነው። ቢራቢሮ እንደ ቀለም ተስፋ የተላበሰ ፍጥረት ነው። ከአበባ ወደ አበባ በሚበርበት ጊዜ ፍቅርን ይዘረጋል። ንፋስ እንኳን ሲነካው እንደ ቀላል ይንቀሳቀሳል። ሰውን ያስደንቃል፣ ልብንም ያረጋጋል። ትንሽ ነው፣ ነገር ግን ውበቱ የማይመዘን ነው። የህይወት ለውጥን የሚያሳይ ምሳሌ ነው። ከትንሽዬ የተላባ ጨጓሬ እስከ ክንፍ ያለው ውብ ፍጡር ብዙ ትዕግስትና ተስፋን ይነግራል። ሰው ቢመለከተው አንድ ነገርን ይማራል፣ በትንሽ ነገርም ታላቅ ውበት እንዳለ። ቢራቢሮ የሚያስደንቅ የህይወት ለውጥ ያለው ፍጥረት ነው። ህይወቱ ቅጠል ላይ እንቁላል በመጣል ይጀምራል። ከዚያ ወደ ትል አባጨጓሪነት ይለወጣል። ትሉ ብዙ ምግብ በመብላት ያድጋል። በመጨረሻም ሂደቱን ሲጨርስ ውብ አንጸባራቂ ክንፍ ያለው ቢራቢሮ ይሆናል። ይህ ሂደት ትዕግስትንና ለውጥን የሚያስታውስ ነው። ቢራቢሮ አይኖቹ፣ አንቴናዎቹና አፉ ራሱ ላይ ይገኛሉ። ቢራቢሮ ማር ለመጠጣት የሚጠቀምበት ረጅም የሚዘረጋ አፍ አለው። ክንፎቹ በትንንሽ ንጥረ ነገሮች የተሸፈኑ ሲሆን እነዚህም ውብ ቀለማቸውን ይሰጣቸዋል። ስለዚህም የቢራቢሮ ክንፎች እንደ ስዕል ይታያሉ። ቢራቢሮዎች በዓለም ላይ በርካታ ቦታዎች ላይ ይገኛሉ። በተለይም በአበባ የተሞሉ መስኮች፣ በጫካዎች እና በሜዳዎች ላይ ይታያሉ። አበባ ማር ዋነኛ ምግባቸው ነው። አበባም በእግሮቹ ይቀስማል። በተፈጥሮ ሂደት ውስጥ አስፈላጊ ሚናን ይጫወታሉ። የአካባቢን ጤናን የሚያሳይ ፍጡር ነው። ለሌሎች እንስሳትም እንዲሁ ምግብ ይሆናል። አንዳንድ ዝርያዎቹ ረጅም ርቀትን ይጓዛሉ። ቢራቢሮ ብዙ ጊዜ የውበት፣ የነፃነትና የለውጥ ምልክት ነው። በብዙ ባህሎች ውስጥ አዲስ መጀመርን ይወክላል። ሰዎችም ህይወታቸው ሲቀየር ቢራቢሮን እንደ ምሳሌ ይጠቀሙበታል። ቢራቢሮ ቀለሙ ብቻ አይደለም የሚያምረው፣ ነገር ግን የሚያስተምረን ትልቅ ትምህርት አለው። ከትንሽዬ ትል አባጨጓሬ ወደ ቢራቢሮ የሚያደርገው ጉዞ ማንኛውንም ሰው በትዕግስትና በጥረት ራሱን ሊለውጥ እንደሚችል ያስተምራል። በአጠቃላይ ቢራቢሮ ከውበቱና ከትንሽነቱ በስተጀርባ ትልቅ ትምህርት የሚሰጥ ፍጡር ነው። ውበቱ ዓይንን ያስደንቃል። ህይወቱን ግን ልብ ብሎ ላየ ልብን አነሳስቶ ትልቅ ትምህርትን ያስተምራል። ከትንሽዬ ትል አባጨጓሬ እስከ ክንፍ ያለው ውብ ፍጡር ትዕግስት፣ ጽናት እና ጥረትን ያሳያል። ስለዚህም ቢራቢሮ የተፈጥሮ አንድ አስደናቂና የማይረሳ ተአምር ነው።